በጋሞ ዞን ጋጮ ባባ ወረዳ ማዞ ዶይሳ ቀበሌ በተከሰተው የመሬት ናዳ የሞቱ ሰዎች ቁጥር 52 ሲደርስ ደብዛቸው የጠፋ ተጨማሪ 52 ሰዎች እየተፈለጉ መሆኑን ዞኑ አስታወቀ። በቀበሌው በአጠቃላይ ደብዛቸው ከጠፋ 102 ሰዎች ውስጥ የ52 ሰዎች አስክሬን መገኘቱን የጋሞ ዞን መንግስት ኮሚኒኬሽን መረጃ ያመለክታል። በደቡብ ኢትዮጵያ ክልል ጋሞ ዞን የተለያዩ ወረዳዎች ውስጥ ትላንት ማክሰኞ መጋቢት 1 2018 የጣለውን ከባድ ዝናብ ተከትሎ በተከሰተው የመሬት ናዳና ጎርፍ ሳቢያ የሞቱና ደብዛቸው የጠፋ ሰዎች ቁጥር በየጊዜው እያሻቀበ ይገኛል። በጋጮ ባባ ወረዳ ማዞ ዶይሳ ቀበሌ የመጀመሪያው የመሬት ናዳ የተከሰተው በትላንትናው ዕለት ጠዋት 4 ሰዓት ገደማ ነበር። በዚህ አደጋ ህይወታቸው ያለፈ የአራት ሰዎችን አስክሬን ለመፈለግ ወደ ቦታው ባቀኑ ሰዎች ላይ በድጋሚ የተከሰተው የመሬት ናዳ ለበርካቶች መሞት ምክንያት ሆኗል ተብሏል። የዞኑ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ መስፍን ማኑቆ በተለያዩ ወረዳዎች የደረሰውን የሰዎች ሞትና ሌሎች ጉዳቶች የተመለከቱ መረጃዎች ለጽህፈት ቤታቸው እየደረሱ መሆኑን ከጥቂት ሰዓታት በፊት ለኢትዮጵያ ኢንሳይደር ተናግረው ነበር። የዞኑ የአደጋ ስጋት ስራ አመራር ምክር ቤት መረጃዎቹን እያጣራና እየገመገመ መሆኑን የገለጹት አቶ መስፍን ትክክለኛው የሟቾች ቁጥር አሁን ከፍ ሊል እንደሚችል ግምታቸውን አስቀምጠዋል። የጋሞ ዞን አስተዳደርም ዛሬ ረፋዱን ባሰራጨው መረጃ ጉዳቱ ሰፊ በመሆኑ የሟቾቹ ቁጥር ሊጨምር እንደሚችል ተገምቷል ብሏል። በጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ የተመራ የዞኑ ከፍተኛ ልዑክ ከፍተኛ የሞት መጠን ወደ ተመዘገበበት ጋጮ ባባ ወረዳ በዛሬው ዕለት አቅንቷል። የልዑኩ አባላት አደጋው በተከሰተበት ቦታ ተገኝተው ሀዘናቸውን እንደገለጹና የሟቾችን ቤተሰቦች እንዳጽናኑ የወረዳውና የዞኑ ኮሚኒኬሽን ጽህፈት ቤቶች ያሰራጯቸው መረጃዎች ያመለክታሉ። የገንዘብ ሚኒስትሩ አቶ አህመድ ሽዴ ዛሬ መጋቢት 2 2018 በሰጡት መግለጫ በእስራኤል አሜሪካና ኢራን መካከል የተጀመረው ጦርነት መንግስት ለነዳጅ ድጎማ የሚያወጣው ወጪ እንዲጨምር አድርጓል ብለዋል። በትላንትናው ዕለት የነዳጅ ዋጋ መሸጫ ላይ ጭማሪ መደረጉን ያነሱት ሚኒስትሩ ጭማሪው ዝቅተኛ መሆኑን ገልጸዋል። 1 ሊትር ቤንዚን 132 ብር ከ18፣ ነጭ ናፍጣ ደግሞ 139 ብር ከ80 እንዲሆን መደረጉ ሲገለጽ አሁን ባለው የዓለም ነዳጅ ገበያ መሰረትም የቤንዚን መሸጫ ዋጋ የ73 ብር እንዲሁም የናፍጣ ደግሞ የ98 ብር ድጎማ እንደተደረገበት አቶ አህመድ ሽዴ ገልጸዋል። የነዳጅ ድጎማ ባታደርግ በዓለም አቀፉ የነዳጅ ገበያ መሰረት የ1 ሊትር ቤንዚን መሸጫ ዋጋ 205 ብር ከ74 እንዲሁም የነጭ ናፍጣ ደግሞ 238 ብር ከ13 መሆን እንደነበረበትም አስታውቀዋል። እንደ አቶ አህመድ ሽዴ ገለጻ የመካከለኛው ምስራቅ ጦርነት ከመጀመሩ በፊትም መንግስት በነዳጅ ምርቶች ላይ ድጎማ ሲያደርግ ነበር። ምንም እንኳ የዓለም ዋጋ ጭማሪ የነዳጅ ዋጋ ጭማሪ ከፍተኛ ቢሆንም የኢትዮጵያ መንግስት አሁንም ነዳጅን በከፍተኛ ድጎማ ነው ለህብረተሰቡ እያቀረበ ያለው። የነዳጅ ዋጋ ላይ በትላንትናው ዕለት መጠነኛ ማሻሻያ አድርገናል። በትላንትናው ዕለት የቤንዚን የመሸጫ ዋጋ 132.18 ሳንቲም በሊትር እንዲሆን ተደርገዋል። የነጭ ናፍጣ ደግሞ 139.84 እንዲሆን ተደርገዋል። ይሄ መጠነኛ የዋጋ ማሻሻያ ነው የተደረገው። እንዲሁም ለመጀመሪያ ጊዜ የቀጥታ ተጠቃሚ የናፍጣ ቀጥታ ተጠቃሚ የሚባሉት አካላት የፕሮጀክቶች እና የኩባንያዎች የማዕድንም ሊሆን ይችላል፣ የፋብሪካዎችም ሊሆን ይችላል፣ ሌሎች በልዩ መልኩ ነዳጅ የሚቀርብላቸው የናፍጣ የሚቀርብላቸው የቀጥታ ተጠቃሚዎች የ1 ሊትር ዋጋ 185 ብር እንዲሆን ተደርጓል። ይህንን የዋጋ ጭማሪ ከጦርነቱ በፊት ከነበረው የዓለም አቀፍ ዋጋ አንጻር በምናነጻጽርበት ጊዜ ለምሳሌ ቤንዚን የቀድሞ ዋጋው 129.12 የነበረው ከጦርነቱ በፊት በነበረው የዓለም አቀፍ ዋጋ ወደ ህብረተሰቡ ብናስተላልፍ ኖሮ ጅቡቲ ላይ የምንረከብበት ማለት ነው 157.89 ብር መሆን ይገባው ነበር። ነጭ ናፍጣ ደግሞ 129.12 ብር ነው ስንሸጥ የነበረው። ይሄም መሆን የነበረበት 182.80 ነው።
ይሄ የሚያሳየው ከጦርነቱ በፊትም ቢሆን ቤንዚን 28 ብር 28.77 ብር እንዲሁም ነጭ ናፍታ 53.68 ብር እየደጎምን የነበረ መሆኑ ያሳያል ማለት ነው። ይሄም በጣም ከፍተኛ ድጎማ ነው። በትላንትናው ዕለት የተደረገው ጭማሪ በጣም ዝቅተኛ ጭማሪ ተደርጎ የሚታይ ነው። በተለይ ደግሞ አሁን የዓለም ዋጋ ከደረሰበት አንጻር በምናነጻጽርበት ጊዜ አሁን የዓለም ዋጋ በትላንትናው ዕለት የደረሰበት ዋጋ ጅቡቲ ላይ የምንረከብበት ዋጋ በምናይበት ጊዜ ቤንዚን 205.74 ሳንቲም 205 ብር .74 ሳንቲም መሆን ነበረበት ማለት ነው። ሆኖም ግን በትላንትናው ዕለት የተደረገው የዋጋ የደረሰበት ዋጋ 132.18 ነው። ይሄ የሚያሳየው አሁን ባለው ዓለም አቀፍ ዋጋ በምናይበት ጊዜ አሁንም ቤንዚንን መንግስት 73 ብር ከ56 ሳንቲም በሊትር እየደጎመ የሚገኝ መሆኑ ያሳያል። እንዲሁም ነጭ ናፍጣን በምንወስድበት ጊዜ ነጭ ናፍጣ አሁን ዓለም አቀፍ ዋጋ የደረሰበት ጅቡቲ የምንረከብበት ዋጋ ማለት ነው በሊትር 238 ብር ከ13 ሳንቲም ደርሷል። ይሄ ትላንትና ዕለት የተወሰነው ውሳኔ 139.84 ብር ሲሆን ይሄ ልዩነቱን በምናይበት ጊዜ ነጭ ናፍጣ ከዓለም አቀፍ ዋጋ አንጻር ጅቡቲ ላይ በምንረክበት ዋጋ በሚነጻጸርበት ጊዜ በአንድ ሊትር ብቻ 98 ብር ከ29 ሳንቲም እየደጎምን እንገኛለን ማለት ነው። ስለዚህ የኢትዮጵያ መንግስት በከፍተኛ ኃላፊነት የዓለም አቀፍ ነዳጅ ዋጋም በከፍተኛ ደረጃ አስፈሪ በሆነ መልኩ እየጨመረ ባለበትም ጊዜም ቢሆን በከፍተኛ ድጎማ አሁንም እየቀረበ መሆኑን ህብረተሰቡ ተረድቶ ይሄ በከፍተኛ ውጭ ምንዛሪና የመንግስት ድጎማ እየቀረበው ያለው ሀብት በአግባቡ ጥቅም ላይ እንዲውል በተቀመጠለት የግብይት ሰንሰለት ብቻና መንግስት ባስቀመጠው ዋጋ ብቻ እንዲሸጥ ሁሉም ተዋናዮች፣ የነዳጅ ኩባንያዎች፣ ማደያዎች፣ የመንግስት ተቆጣጣሪ አካላት እንዲሁም በየደረጃ ያሉ ማንኛውም መንግስታዊ ተቋማት፣ የንግድ ድርጅቶችና መላው ህብረተሰቡ ይሄ ጉዳይ ወደ ትክክለኛው መስመር እንዲገባ ከፍተኛ ኃላፊነት እንድትወጡ ለማሳሰብ እፈልጋለሁ። መንግስት በጦርነቱ ምክንያት የዓለም ነዳጅ አቅርቦት በመስተጓጎሉ የነዳጅ ቀውሱ በኢትዮጵያ ላይ የሚያሳድረውን ተጽዕኖ ለመቀነስ አማራጭ የንግድ መስመሮችን ለመጠቀም እየተንቀሳቀሰ መሆኑንም ሚኒስትሩ በመግለጫቸው ላይ ጠቅሰዋል። በዓለም አቀፍ ደረጃ የነዳጅ ቀውስ የተፈጠረ ያለበት ሁኔታ ነው ያለው። በሀገራችን ይህን ሁኔታ በአስተማማኝ ሁኔታ ማኔጅ ለማድረግ የአቅርቦት ሰንሰለት መቋረጥ ባጋጠመው በሆርሙዝ ሰርጥ በኩል ሊያጋጥም የሚችለውን የነዳጅ አቅርቦት ፍሰት ለመቋቋም እንዲቻል በሌሎች አማራጮች በአፋጣኝ የነዳጅ ግዢ በማድረግ በሀገራችን የሚቀርበው የነዳጅ አቅርቦት አስተማማኝነት እንዲረጋገጥ ከፍተኛ ጥረት ያለው ስራ እየተሰራ ይገኛል። ይሄም ስራ ስኬታማ በሆነ መልኩ የተመራ የሚገኝበት ሁኔታ ነው ያለው። ይሁንና ሚኒስትሩ አማራጭ የንግድ መስመሮች የትኞቹ እንደሆኑ አልጠቀሱም። በመካከለኛው ምስራቅ እየተካሄደ ያለው ጦርነት መቼ እንደሚቆም አለመታወቁን ያነሱት አቶ አህመድ ወደ ሀገር ውስጥ የሚገባውን ነዳጅ በቁጠባና በኃላፊነት መጠቀም እንደሚገባም ጨምረው አሳስበዋል። መንግስት በህገወጥ የነዳጅ ግብይት ላይ የተሰማሩ አካላት ላይ እርምጃ እየወሰደ እንደሚገኝም ተናግረዋል። ሌተናል ጀነራል አስራት ደኔሮ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሆነው ተሾሙ። ጠቅላይ ሚኒስትር አብይ አህመድ የአዲስ አበባ ፖሊስ ኮሚሽን ኮሚሽነርንና 2 ምክትሎችን በአዲስ ኃላፊዎች ቀይረዋል። በኢትዮጵያ መከላከያ ሰራዊት ውስጥ የሰራዊቱ የምድር ኃይል ዋና አዛዥነትን ጨምሮ በተለያዩ ኃላፊነቶች ለበርካታ ዓመታት ያገለገሉት ሌተናል ጀነራል አስራት ደኔሮ ጌቱ አርጋውን ተክተው የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሆነዋል። የጠቅላይ ሚኒስትር ጽህፈት ቤት ዛሬ ረቡዕ መጋቢት 2 2018 እንደገለጸው ረዳት ኮሚሽነር ቶፊቅ መደድና አቶ ኤርዚቅ ኢሳ ደግሞ በምክትል ኮሚሽነርነት ተሹመዋል። ሹመቱ ከዛሬ ጀምሮ መሰጠቱንም መረጃው ያመለክታል።